በጣም አዝናለሁ። የሳሚን ህይወት ለማትረፍ የግድ ያንቺን ህይወት መንጠቅ አለብኝ። በጣም ይቅርታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ክርስቲያን ወገኖቼ፣ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ሰላማችሁ ብዝት ይበልልኝ። እንደምን አላችሁ? ዛሬ ቀን ደግሞ ቤዛ ድራማ ተለቀዋል ማለት ነው። እንግዲህ አብረን እንድናየው ስለምፈልግ እኔ እህታችሁ አምጥቼዋለሁ ድራማውን ማለት ነው። ብቻ ደስ የሚልም አለው የሚያስጠላ ነገርም አለው እና ቤተሰቦች የሆናችሁ ላይክ እያደረጋችሁ ኮሜንት አስቀምጡልኝ፣ አስተያየታችሁ አስቀምጡ። ቤተሰብ ያልሆናችሁ ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ እያደረጋችሁ የደውሏን ምልክት እየተጫናችሁ ማለት ነው። ማነው ሚስቴ ለመግደል እዚህ ቤት ይላልሽ? ማንንም የላከኝ ሰው የለም። እኔ ነኝ ልገላት የመጣሁት። ትሰሚኛለሽ? እኔም እኮ እንደ ዶክተሩ ጉልበት መጠቀም እችላለሁ። ካስፈለገ እጠቀመዋለሁ። ሱራፌል ይበቃል እያልኩ ነው። በቃ ልጅ ታንፍታት። እስከ መቼ ቤዛ? እስከ መቼ? ጠላቶቻችን እኮ ይኸውልሽ አንቺን ለመግደል እዚህ ቤት እየመጡ ነው። አይታይሽም እንዴ? አሁን ትነግሪኛለሽ አይደል? አቁም፣ በቃ ይበቃል እያልኩ ነው። እኔ ከዚህ በላይ መታገሳችሁ ነው እንደውም ሌሊቱ ሙሉ እንደዚህ አስራት ማደር ራሱ በጣም ነው የሚገርመው። እባካችሁ ከዚህ እንዴት ፍቀዱ። ለምንና ማን ለኮሽ ሚስቴን ለመግደል እንደሞከር ሳትናገሪ ዛሬ ንቅንቅ አትያትም? ንገሪኝ እስቲ፣ እኛ ከሮቤል ውጭ ሌላ ጠላት አለን? አሁንም ቢሆን ይህንን ነገር ከሱ ውጭ ማንም ሰው ሊያደርገው አይችልም። እየሰማሻት አይደል እንዴ? ሮቤል አይደለም እያለችሽ እኮ ነው። ምናልባት ሳሚን አግቶባት እያስፈራራት ከሆነስ? የተቀረጸው ቪዲዮ ላይ እኮ ፍቅሬን ለማዳን ነው ስትል ነበር። ከአንቺ ለማዳን ነው አልኩሽ አይደል እንዴ? ቆይ ለምንድን ነው የማይገባሽ? እኔና ሳሚ አሁን ላይ ምንም አይነት ግንኙነት የለንም። ታዲያ ለምን ብለሽ ነው ፍቅርሽን ከኔ የምታድኘው? እኔና ሳሚ ልንጋባ ነው፣ ግን ደግሞ እኔ ሳሚን አላምነውም። ምክንያቱም በሰበብ አስባቡ ያንቺን ስም ነው የሚጠራው። ግን እኮ ሳሚም እኔን ለሮቤል አሳልፎ ሊሰጠኝ ነበር። ማለቴ ውሸት ይሁን እውነት ባላረጋግጥም ማለቴ ነው። ይሄን ነገር የሚያደርገው ምናልባት ለእህቱ ሲል ሊሆን ይችላል። ግን ሳሚ አሁንም ድረስ በጣም ያፈቅርሻል። በዚህ ደግሞ በጣም እርግጠኛ ነኝ። እቺን ማትረባ ከዚህ አስወጭልኝ እባክሽ። ሉሲ በቃ ወደ ቤት ሂጂና ስትረጋጊ እናወራለን። ከምታወራው ነገር ውስጥ አንድም እውነት የለም። በጣም እርግጠኛ ነኝ ይሄ ሁሉ ሴራ የዛ ሮቤል ነው። በጠዋት አስደነገጥኩሽ አይደል? መቼም እንደዚህ ሆነሽ እያየሁ አዳርሽ እንዴት ነበር ብዬ አልጠይቅሽም። ቆይ ግን አንቺ ምን አይነቷ ጨካኝ ሴት ነሽ? እኔ እንደዚህ ከተባልኩ አንቺ ቤዛን መርዘሽ ልገያት የነበርሽው ልጅ ምን ልትባይ ነው? ሁሉንም ነገር አንቺ እንዳከሸፍሽው ለሮቤል ደውዬ እነግረዋለሁ። ከዛ ሳሚን ይገልልሻል። እመኚኝ፣ በአሁኑ ግን በደንብ ያደርገዋል። አሁን ተረጋግተን ማውራት አለብን። ምን እንዳታመጪ ነው ማውራሽ? ሰሚኛለሽ? ቆመሽ ማታወሪኝ ከሆነ ደውዬ ለሮቤል እቅዱ እንደከሸፈ ነግሯለሁ። ምርጫ አንቺ ነው። ይልቅ ስለዛች ልጅ ለማጣራት አልሞከርሽም? ስለ ቤዛ ነው። ውስጤ አሁንም ድረስ በህይወት እንዳለች ይነግረኛል። ሉላዬ፣ ለገንዘብ ብለን የዛች ልጅን ህይወት አደጋ ላይ እንዳንጥለው ፈራለሁ። እኔ እኮ ነገርኩሽ አክስቴ፣ በዚህ ሰዓት አንቺን ከማዳን ውጭ ሌላ ምንም የሚታየኝ ነገር የለም። እና እንዴ እኔን ለማዳን ስትይ ሌላ ሰው መሞት አለበት? ቆይ ይህንን በምን አወቅን አክስቴ? ምናልባትም እኮ ቲጂ ልክ ልትሆን ትችላለች። በእርግጥ ባጭሩ ይሄ ይመስል ነበር። ምን እንዳሰበች ቲጂ አልገባኝም። እርግጠኛ ነኝ በሆነ አጋጣሚ አድርጋ ቤዛ ስትወጣ ወይ ታፈናታለች ወይ ትገላታለች። ከዛም አንተኛ ያችኛው እህቷ እንድትገባ ልታርግ ይመስለኛልና እንዴት እንደሆነ ትንሽ ግራ ያጋባል። የእውነት አንዳንድ ጊዜ ዝብርቅርቅ ያለ ነው ምናምን የሚል ኮሜንት አይቼ ነበርና እውነትም ትንሽ ግራ የሚያጋባ ነገር ነውና አክስቲቷ ግን የሆነ ነገር የምታውቀው ነገር ሚስጥር አለ፣ የምትጠራጠረው ነገር አለ። ሁሉም ነገር ተረቷታል ማለት እህቷ እንደሆነች ገብቷታል። እኔም ያሳዘነኝ ነገር
እህቷ ሁና እንዳትገላት ወይ የሆነ ነገር እንዳይፈጠር መሀላቸው በሚለው እስኪ እናንተስ ምን ይፈጠራል ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ ማለት ነው። የቤዛ ነገር ያሳዝናል። ሱራፌልም ያው የነሱ የዶክተሩ ሳይሆን አይቀርም ብቻ ሁሉም ነገር ድብልቅልቅ ወጥቷል ማለት ነው። እስኪ ደግሞ ቀጣዩ ምን እንደሚሆን አብረን እናያለን። እስከዛ አብራችን ስለቆያችሁ በጣም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ምን ሱራፌል እባክህ፣ ሮቤል ከጠበቅነው በላይ አረመኔ የሆነ ሰው ነው። የሆነ ነገር እስከሚስተካከልና ነገሮችን እስከምናስተካከል ድረስ ሮቤል ስለዚህ ነገር እንዳይሰማ አድርግ እባክህ። አመመሽ እንዴ አክስቴ? አክስቴ ኧረ ሰው ያለ አክስት አመመሽ እንዴ? ሰው አትጥሪ። ደህና ነኝ እኔ ደህና ነኝ። ምግብና መድኃኒት እኮ በስርዓት እየወሰድሽ ስላልሆነ ነው የሚያምሽ። ደግሞ ለምንድን ነው ዛሬ ዲያሊሲሱን አላደርግም ያልሽው? አትልፊ፣ ከዚህ በኋላ ስለማላደርግ አትልፊ። ለምን አክስቴ? ቢያንስ እኮ ንቅለ ተከላው እስከሚደረግልሽ ድረስ ዲያሊሲሱ ማድረግ የግድ አለብሽ። አትልፊ፣ ከዚህ በኋላ አላደርገው። ለምን? ንቅለ ተከላውን እስከምታደርጊ ድረስ እኮ የግድ ዲያሊሲሱን ማድረግ አለብሽ። ይልቅ እኔን በደንብ አዳምጪኝ። ፊትሽን ሁላ እኮ እያላበሽ ነው አክስቴ። እባክሽ ተነሽና ወደ ሐኪም ቤት እንሂድ። እባክሽ እኔ ልጅ ሳይረፍድብሽ እኔን አዳምጪኝ፣ ስሚኝ። ስለምን መርፈድ ነው የምታወሪው አክስቴ? እመኚኝ፣ አንቺ ምንም አትሆኝም። እሺ እንደውም ቆይ አምቡላንስ ካልደውል። ስንቴ ነው የምነግርሽ? አትደውይ፣ ደህና ነኝ አልኩሽ አይደል? ይልቅ ስለ አንቺ እውነተኛ ማንነት የምነግርሽ ሰዓት ላይ እየደረስኩ ይመስለኛል። ምን? ስለምን ማንነት ነው የምታወሪው? ይልቅ ልጄ ይህንን እውነት ደብቄሽ በሞት ፈጣሪ ራሱ ይቅር የሚለኝ አይመስለኝም። አክስቴ እባክሽ በጣም እያስጨነቅሽ ነው። ቆይ ለምን ይመስልሻል ስለ ቤዛ ህይወት እንደዚህ እየተጨነኩ ያለው የሚመስልሽ? ይህንን ሚስጥር እኮ አንቺ ነሽ አልነግርም ያልሽኝ። አሁን ግን እነግርሻለሁ፣ ምንም ሳላስቀር አንድ በአንድ እነግርሻለሁ። ወይኔ ሮቤል፣ ምንም አይነት ምክንያት አልፈልግም ብዬሽ ነበር አለ። ስላልተመቸኝ እኮ ነው። ኪችን እንድገባ እንኳን አልፈቀዱልኝም። አይደለም እሱ